አቤል ከፍልስፍና መምህሩ የተቀበለውን የጥናት ጽሑፍ ሲሸሸው ሰንብቶ በአራተኛው ቀን የግዱን አነሳው። አልጋውም ላይ ጋደም እንዳለ ነበር ለማንበብ የፈለገው። ኮሶ የሚጠጣ ይመስል ፊቱን አጨማዶ ገለጠው። የመጀመሪያውን ገጽ ሲያነስ እያገላበጠ ከመሃል ደረሰ። እንደገና ወደ ኋላ ተመለሰ። የራሱ የእጅ ጽፈት አስጠላው። ኤጭ አለ በመሰላቸት ድምፅ። አሁን ምኑን ነው ማሻሽለው? የቻልኩትን ያህል ሰርቻለሁ። በቃ ገና ሳያነበው የሚሻሻል ነገር የለበትም ብሎ ወሰነ። እጆቹ ሳይታዘዙ የጥናት ጽሑፉን ወረቀቱን ካደኑ። ምን ይመጣብኛል ሲል አሰበ። እንደገና ባልሰራው ተሰቀል የሚለኝ አለ? ያው ወድቆ መባረር ነው። ይህ ደግሞ በእኔ አልተጀመረ። ለምን ራሴን አስጨንቀዋለሁ? ዮናታን በድንገት በሐሳቡ መተው ድቅን አሉበት። ወረቀቱን ተቀብሏቸው ሲወጥ የተናገሩትን ቃላት ታወሰው። ሐሳብ ውስጥ ገብተህ ወይም ተቻኩለ ይሆናል እንጂ አንተ እንደዚህ አይነት ስራ እንደማትሰራ እተማመናለሁ። እዳኮ ነው አለ በሐሳቡ። እሳቸው ደግሞ ለምን የሰው ችግር አይገባቸውም? ፍቅር ወጥመድ ውስጥ ለገባ ተማሪ ጥናትና ስራ ምንኛ እንደሚያስጠሉት ለምን አይረዱኝም? ያውም አቅፎ ወይም ስሞ ወይም ተዳርቶ ማስከንን በማይቻል በአይን ፍቅር ለተለከፈ ተማሪ ነገር የጠፋው ቀድሞ ነው። ትምህርት አስቀምጦ ፍቅር የተጀመረለት ማፍቀር በአንድ አጋጣሚ የሚከሰት የህያውነት ነጸብራቅ ሳይሆን ራሱን ስራዬ ብሎ ጎትቶ ያመጣው ይመስል ገና የመጀመሪያ ዕለት ትዕግስት ላይ ያረፉት አይኖቹ በልቡ ረገማቸው። ዕለቱ ያ የተረገመ ይሁን የተቀደሰ ያልገባው ዕለት በአይነ ህሊናው መጣበት። ጥቅምት 14 ቀን ፈጽሞ የማትረሳ በአቤል አእምሮ ውስጥ የተቀረጸች ዕለት ነች። በዩኒቨርሲቲው ውስጥ የመጀመሪያ ዓመት ተማሪዎች የሚመዘገቡበት ዕለት ነበር። ተመዝጋቢዎቹ ለዩኒቨርሲቲው አዲስ በመሆናቸው በአዲስ ስሜት ፈታ በርቶ የምዝገባው የሚካሄድበት መስኮት በኩል ስርዓት ባጣ ሁኔታ ተሰልፈዋል። አቤል ለግል ጉዳዩ ምዝገባ ክፍል ደርሶ ሲመለስ ከተሰለፉት መሃል አንዲት ኮረዳ ላይ አይን ላይን ተገጣጥመው ሁለቱም በቅጽበት አይናቸውን ሰበሩ። አያውቃትም፣ አታውቀውም። ለጊዜው ለማያውቃት ልጅ መደንገጡ አላስገረመውም። ጥቂት ወደፊት ከተራመዱ በኋላ አስልቶ ዘወር ብሎ ተመለከታት። ጠይም ናት። ካውያው ያልነካው ጸጉር ከማጀራቷ ባያልፍ ለማበጠር የሚያስቸግር አይነት አይደለም። ቁመቷ አጭር ነው። አለባበሱ እንደ ነገሩ ይመስላል። ገና ሲያያት አጠገቡ ካሉት ነጃገሮዶች ጋር በሆነ ጨዋታ ትሳሳቅ ነበር። ስትስቅ ጉንጮቿ ስርጉድ ይላሉ። በፈገግታ ጊዜ የሚሰረጉዱ ጉንጮቿ አቤል ከልጅነቱ ጀምሮ ይወዳል። ያያት ዕለት ያለ ምንም ሐሳብ ውሎ ማታ መኝታው ላይ አረፍ ሲል በሰመመን አጭር ወይም ልጅ የሚመስል ጉንጮቿን እያሳየች ልታጫውተው ከተፋለች። ያለምንም ማመንታት ተቀበላት። ቀን ያየውን ቁመናዋን፣ አለባበሷን በልቡ ደግሞ አደነቀላት። አንሶላውንም ተንከናንቦ አይኑን ጨፍኖ ስትስቅ በሰመመን ተመለከታት። እየሳቀች የጉንጮቿን መሰርጎት በማሳየት ብታስካፍል አይኑን የሚያሽ ያይለ አይመስለኝም ሲል በሐሳቡ ደመደመ። ልቡ ውስጥ ገብታ እንድትዝናና፣ እንድትጫወት፣ እንድትቦርቅ፣ እንድተኛ፣ እንድትነሳ እንደ ልቧ እንድትሆን ፈቀደላት። ትዕግስት ከዚያን ዕለት ጀምሮ በተፈቀደላት መሰረት ልብ ውስጥ ገብታ እግሮቿን አኮራምታ ተቀመጠች። ውላ ስታድር ተንፈራግጣ ተቀመጠች። ስታሰልስ በጀርባዋ ጋደም አለች። ስትከረክም ጭራሹኑ ሐሳቧን ጠቅልላ ተኛች። መጀመሪያ በአቤል ልብ ውስጥ ትምህርቱን ትዕግስት ጸብ ፈጠሩ። አቤል ዳኛ ሆኖ እረፉና ተቀመጡ፣ ለሁለታችሁም ይበቃል አላቸው። ጠቧቸው እየከረረ መጥቶ ከፍተኛ ደረጃ ላይ ሲደርስ አቤል በትምህርቱ ፈረደና ትዕግስትን አነገሳት። ያን ዕለት ነው ነገር የጠፋው አለ አቤል በልቡ ደጋግሞ። በሐሳብ ወደ ኋላ ብዙ ከተጓዘ በኋላ አንዳች ነገር የገፈተረው ይመስል ተፈናጥሮ ከመኝታው ላይ ወረደ። ወዴት እንደሚሄድ ሳያስብ ነበር የተነሳው። ጫማዋን አደረገና ክፍሉን ለቆ ወጣ። ወዴትም ይሁን ሰው ወዳለበት ትዕግስትን ሊያይ ወደሚችልበት የሚነዘንዝ ህሊናውን ለማሸነፍ ትዕግስትን ማየት አለበት። ከዚያ ዕለት ጀምሮ ብቸኝነቱን መሸሽ የሚቻለው ትዕግስት ላይ አይኑን በማሳረፍ ሆነ። ከመኝታ ክፍሉ ወጥቶ ደረጃውን ሲወርድ እስክንድርና ማንደፍሮን አገኘው። ታዲያስ አቤል ወዴት ነው የምትሄደው? እስኪ መጽሐፍት ቤት ልደርስ ነው ብዬ ነበር። እርሱን ሲያይ በቅጽበት የመጣለት ሐሳብ ነበር። በመቀጠልም ያን የጽናት ጽሑፍ መምህሩን ላለማስቀየም ብዬ እንደገና ልሰራው ሞከርኩ። ነገር ግን ወረቀቱን ስገልጠው ያቅለሸልሸኛል አለው። በርታ፣ እንደምንም መወጣት ነው አለ እስክንድር ለማበረታታት ያህል። እሱማ የት ይቀራል አለ አቤል የውስጥ ስሜቱን ለመግለጽ
በሚሞክር የደከመ አነጋገር። በል እንግዲህ ብሎ እስክንድር ሽቅብ ደረጃውን ወጣ። አቤልም ቁልቁል እየወረደ የእስክንድርን አረማመድ ዘወር ብሎ ተመለከተ። ሁለቱን ደረጃዎች ነበር በአንድ እርምጃ የሚወጣቸው። አቤል የሚያስደንቀው ነገር በመደነቅ ትክ ብሎ ተመለከተው። ከራሱ ጋር አወዳድሮት ነበር ያደነቀው። አቤል ከጥቂት ሳምንት ወዲህ የስራ ፍላጎቱ ላልቶ የወጣትነት ስሜቱ የሆነ ነገር በርዶት ሲራመድ እንኳን ጎተታ ሽማግሌ ቀስ ብሎ ነበር የሚሄደው፣ የመሰላቸት አይነት። በዚህ አረማመድ ወደ መጽሐፍት ቤት አመራ። ዋናው መጽሐፍት ቤት ለመድረስ አጭር መንገድ እያለለት በጀርባ በኩል ለመዞር በዙሪያውም ጥምጥም መንገድ ሄደ። በዋርካው በኩል ለማለፍ ፈልጎ ነበር። ቀስ ብሎ የዋርካውን አካባቢ መተረ። ትዕግስትና ማርታ እዚህ አልነበሩም። ዋርካውን ባየ ቁጥር አንድ ነገር ትዝ ይለዋል። አሁንም በእግሩ ወደፊት እየተራመደ በሐሳቡ ብዙ ዓመት ወደ ኋላው ተጓዘ። በጎንደር ከተማ ውስጥ ነዋሪዎቹ እንደ ጣዖት የሚያመልኩት አንድ ግዙፍ ዋርካ ነበር። አቤል የአንደኛ ደረጃ ትምህርት ቤት ተማሪ በነበረበት ጊዜ ከመኖሪያ ቤቱ የሚመላለሰው በዋርካው በኩል ነበር። ማታ ከትምህርት ቤቱ ሲመለስ አብዛኛውን ጊዜ ሁለት ወጣት ፍቅረኛሞች በዋርካው አካባቢ ይመለከት ነበር። ሰዓት ጠብቀው ነበር የሚገናኙት። ብዙውን ጊዜ ወንድየው ቀጥሞ ስለሚመጣ እየተንጎራደደ ይጠብቃታል። መምጣቷን ገና ከሩቅ ሲመለከት ፊቱ በርቶ ጥርሶቹ ብልጭ ይላሉ። እሷም አጠገቡ ስትደርስ የመቅለስለስ ፈገግታ ታሳየዋለች። ደብተሯን ይቀበላትና ከንፈሯን ይሰማታል። ተቃቅፈው በቀስታ እርምጃ መራመድ ይቀጥላሉ። አቤል ያኔ ገና ልጅ ቢሆንም ሁኔታቸውን ስለሚያስደስተው ስራዬ ብሎ በደስታ ይከታተላቸው ነበር። ከትምህርት ቤት ሲወጣ እንደ መክሰስ የሚናፍቀው እሱን ማየት ነበር። ምናልባት ዋርካው አካባቢ ቀድሞ ከደረሰ እንኳን እንዲመጡ ድረስ ተደብቆ ይጠብቃቸዋል። ቆዳው ሞኝ ቢመስልም ውስጡ ብልጣብልጥ ስለነበር እርሱን ለማየት እንደሚከታተላቸው እንዲያውቁበት ይጠነቀቅ ጀመር። በዝግታ በሚራመድበት ጊዜም ራቅ ብሎ ከሚከተላቸው ራሱን እንደ ተራ መንገደኛ ወይም በየመንገዱ እየተጫወተ እንደሚሄድ ልጅ አስመስሎ ነበር። እየቆየ ሲመጣ ግን እነርሱም ላይ ነቁበት። ሆነም አቤል ብቻ ሳይሆን በፍቅራቸው ሁኔታ የሚደነቁ ብዙ ተመልካቾች እንዳላቸው ደንታ አልሰጣቸውም ነበር። ወንድየው ያማሩ ልብሶች እየለበሰ በተወሰነው ሰዓት ከዋርካው አካባቢ ከመምጣቱ በቀር ምንም ስራ እንደሌለው አይታወቅም። እርሷ ግን የሁለተኛ ትምህርት ቤት ተማሪ ነበረች። ጨዋታቸው አለማለቁ ተመልካቾችን ሁሉ ያስገርመዋል። ተገናኝተው ከተሳሳሙ በኋላ በፋሲል ግንብ በኩል አድርገው በኤሊ አረማመድ ረጅም መንገድ ይጓዛሉ። በዚህ ጊዜ ሁሉ በየቀኑ ወሬ አያልቅባቸውም። ምንም ጨዋታቸው ይብሳል። የሚጎላው መለያያቸው ቦታ ሲደርሱ ነው። የሶስት ጊዜ ያላነሰ ይሰናበታሉ። ጨዋታቸውን ደምድመው ለመለያየት ከተሳሳሙ በኋላ በመጨባበጥ አይነት እጅ ለእጅ ተያይዘው አዲስ ጨዋታ ይቀጥላሉ። ደግሞ እንደገና ይሳሳማሉ። እስኪ መታወቂያ የሚል ጥበቃ ጓድ ድምፅ አቤልን ከሐሳቡ ጉዞ መለሰው። ቤተ መጻሕፍቱ በር ላይ ደርሶ ነበር። መታወቂያውን አውጥቶ አሳየና ወደ ውስጥ ገባ። በቀጥታ የፍልስፍና መጽሐፍት ወደ ተደረደሩበት ረድፍ እያመራ የታደሉ ናቸው አለ በልቡ ሁለቱን ፍቅረኛሞች በማስታወስ። እርሱ የእሷን ሰውነት እርሱም የእሱን ሰውነት መዳሰስ በመቻላቸው፣ የልባቸውን አውጥተው መጫወት በመቻላቸው፣ የፍቅርን እስትንፋስ መተንፈስ በመቻላቸው በእርግጥ የታደሉት ናቸው። ሳይነጣጠሉ ሳይፈራሩ የፍቅርን ቃጠሎ በጋራ በመቀበላቸው የታደሉ ናቸው። አይኖቹ መጽሐፍት መምረጣቸው አላቋረጠም። ነገር ግን ሐሳቡ ፈጽሞ መመለስ ስላልቻለ ትርጉም የለሽ ተራ ፊደላት ነበር የሚመለከተው። ምን ይመስለው አለ ወንድሙ። ምን ይመስለው? አይኖቹ ተርበው ልቡም እየነጠረ መምጣቷን ሲጠባበቅ እሷን መንገድ ርቆባት በልቧም በእግሯም ክንፉ ስትደርስለት ዋርካው ላይ ሲገናኙ እቅፍ አድርጎ ሲስማት ምን ይመስለው? ምን ይሰማው? መታደል ነው። መታደል። በደመ ነፍስ ከመደርደሪያው አንድ መጽሐፍ አወረደ። አይኑን ስላሰበው ብቻ ነበር። ዝም ብሎ እያገላበጠው ከራሱ ጋር ንትርኩን ቀጠለ። እኔ ሲል ማድረግ ማልችለው ለምንድን ነው ሲል ራሱን ጠየቀ። ትዕግስትን አቅፎ መሳም፣ ከትዕግስት ጋር የልቤን መጫወት። ይህን ማድረግ ማልችለው ለምንድን ነው? ትዕግስትን በፈገግታ ጉንጮቿን እያሰረጎደች መታ ከፊቱ ቆማ ፈሪ ስለሆንክ ነዋ የምትለው መሰለው። ታዲያ መወዳትን ከፈራውማ የልቤን ለማን ልናገረው ነው?